ሩታ ወደ ውጭ ሀገር ልትሄድ ነው። ታዲያ እኔ ምን አገባኝ? አንተማ ምን ያገባሃል? አንተ ምንም የሚመለከት ጉዳይ የለም። ነገር ግን ይሄ አብርሃም የሚሉትን ልጅ ነገሩን እንዲያምን ልጁን እንዲያምን ከመሄዷ በፊት መመርመር ያለበትን እያንዳንዱ ምርመራ አርገው ልጁ የሱ እንደሆነ ተረጋግጦ እንድትሄድ ነው የምፈልገው። እኔ የማመን ፍላጎት ስለሌለው ሐኪም ቤት ሄዳ ውጤት አምጥታለት ለፍታ አስበው ልጅ ይዛለች። ትንሽዬ ልጅ ይዛለች። ሆዷ ውስጥም ልጅ ይዛለች። እንደዛም ሆና ተንከራታ ለፍታ አምጥታለት ምን አይነት ማሰብ ምን አይነት አስተሳሰብ ቢኖረው ነው? ኧረ እኔ በጣም ከበደኝ። ለአንዴና ለመጨረሻ ጊዜ ነው የመጣው። ሩታ ውጭ ሀገር ከመሄዷ በፊት ልጁን ማመን አለበት። አይ የሚል ከሆነ እስከዛሬም ሩታዬ እዚህ አጠገቤ ስለነበረች የሆነ ነገር እንዳይደርስባት ብዬ ነው ዝም ያልኩት። እኔ ግን እግዚአብሔር ሩታ ላይ ስማኝ፣ ሩታ ላይ የሆነ ነገር ተንኮል ያስቡባታል ብዬ ነው ማንም ላይ ምንም ያላረኩት። እሷ ግን ውጭ ሀገር እግሯ ከረገጠ ቀን ጀምሮ አሳያችኋለሁ። እያንዳንድሽ የሚያምን ከሆነ አሁኑን ይመን። ያኔ ማለት ነው አልተረዳህም እንጂ ያኔ አንዳችሁን አልሰማም። እንደዚህ ብለህ አታውራ። እሱን አሳያለሁ። እያንዳንድህን ያኔ ማለት ነው እያንዳንድህን በየተራ አስበርክኬ ይቅርታ ሳስጠይቅህ እንደው ማለት ነው ምስክር ይሆናል። አሳያለሁ። ይኸውልህ ለአንድ ነገር ልንገርህ። እሱን ይኸውልህ ስለነገርከኝ ደግሞ እኔ ይበልጥ ካንተ በተሻለ መንገድ ተጠንቅቄ በደንብ አድርጌ እጠብቅሃለሁ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ የአቡሻ ቲዩብ ተከታታዮች? እኔ ያለሁላችሁ በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ በጣም ተናድጃለሁ። አብርሃም እያደረገ ያለው ነገር በጣም ከእለት ወደ እለት በጣም እያናደደኝ ነው ያለው። እኔ በቻልኩት አቅም ራሴን ለመቆጣጠርና ምንም ነገር ላለማድረግ እየሞከርኩኝ ነው ያለሁት። ለዛም ነው ዛሬ አቤልን ነገ ደግሞ አንዳቸውን ምናምን እየጠራው እያወራው ያለሁት እንጂ እኔ የሆነ ነገር እርምጃ መውሰድ አግቶኝ አይደለም። እና እያደረገ ያለው ነገር ግን በጣም የሚያናደ ነገር ነው። ማንም አሁን ወንድሞቹ አለንላት ለሷ ለሩታ ያኔ ማንም ሰው በሌላ ሰዓት የሚያደርገውን ነገር አሁን ደግሞ እያደረገ ነው ያለው ማለት ነው። ይህ ነገር ደግሞ ልክ ያልሆነና በጣም ስህተት የሆነ ነገር ነውና ከዚህ ነገር እንዲቆጠብ ልነግረው እወዳለሁ ማለት ነው። እና ምንድነው መሰላችሁ ቤተሰብ ዛሬ አሚሩ የሚባለውን ይሄ ከአብርሃም አጠገብ ነኝ ጎን ነኝ ከሚሉ ሰዎች መካከል ያለውን አንዱን ልጅ ጠርቼዋለሁ ማለት ነው። ያለውን ነገር አወራዋል። ግን ይኸውላችሁ ፋሚሊ ቀጥታ ለምን አብርሃምን አሁን በውስጥ መስመርም ምናምን እየነገራችሁ ነው እያወራችሁ ነው ያላችሁት። ለምንድን ነው አብርሃምን የማታወራው? ቀጥታ ሄደ ለምንድን ነው አብርሃም ላይ እርምጃ የማትወስደው ምናምን እያላችሁኝ ነው ያላችሁት። ግን እኔ አሁን አብርሃምን ሄጄ ባወራው እርግጠኛ ሆኜ የምነግራችሁ እዛ ጋር ጸብ ነው የሚነሳው። በቃ ያረገው ነገር በጣም ነው የሚያናደው። እኔ በዛ ልክ ከሱ አጠገብ ለመሆን ስሞክር በዛ ልክ ከሱ ጎን ሆኜ ብዙ ነገራቶችን ለማስተካከል ስሞክር እሱ ደግሞ ይሄንን ነገር አበላሽቶ ጭራሽ ብሎ ምንም ነገር እንዳላጠፋ ምንም ነገር እንዳላረገ ኢቭን አስረግዞ አለማመን ማለት ይሄ የወጠጤ የመንደር ወጠጤ ባህሪ ነው። አንድ ሰው መጀመሪያ አለማስረገስ ነው። በቃ የማያምን ከሆነ ከዛ ሰው ጋር ምንም ነገር አለማድረግ ነው እንጂ ከዛ ሰው ጋር ካረገ በኋላ የሆነ ነገር ከተፈጠረ በኋላ እርግዝና ሲፈጠር አለማመን ማለት ይሄ የመንደር ወጠጤ ሀሳብ ነው። ይህንን ሀሳብ ደግሞ ከዚህ ሀሳብ ካልወጣ ገና ነው ማለት ነው፣ አልበሰለም ማለት ነው እንጂ እስከ መቼ ነው በዚህ ሁኔታ የሚቀጥለው? እስከ መቼ ነው? መቼ ነው የሚበስለው? ይሄ ልጅ ያኔም መቅዲ የመጣች ሰዓት እንደዚህ ነው የተፈጠረው። ገባችኋ? አንድ ሰው በመጣ ቁጥር እንደዚህ አይነት ነገር ነው እየተፈጠረ ያለው። መቼ ነው የሚበስለው እንዴ? አንድ አመት ሙሉ እሱን ለማስረዳትና እሱ እንዲበስል በመታገል ውስጥ ኖርን። አይበቃውም እንዴ? እስከ መቼ ነው በዚህ ሁኔታ የሚቀጥለው? አብርሃም ይሄን ቪዲዮ እያየኸው ከሆነ ማለት ነው ስነ ስርዓትህን ይዘህ መስተካከል ያለብህን ነገር ማድረግ ያለብህን ነገር ሴት ልጅ ሚስት እንዴት መያዝ እንዳለባት ልጅህን እንዴት መያዝ እንዳለብህ ማወቅ መቻል አለብህ። ትልልቅ ሰዎችን ጠይቀህ ማታውቀውን እንጂ እዚህ እንደ ህፃን እንደ ማንም ወጠጤ መሆን የለብህም። ገባ? ልጅህን ክደህ ምናምን አይደለም የኔ ልጅ አይደለም ምናምን ደረትህን ገልብጠህ ከማንም በልጠህ አይደለም አንተ። ገባ? እኛ በሪስፔክት እያወራንህ ነው ያለነው። እኔ ደግሞ ለምን እንደማላገኝህ በደንብ ነው የምታውቀው። በቃ ካንተ ጋር ድጋሚ አንዴም ሁለቴም ተጣልተን ይቅርታ ተጠያይቀን ተመልሰናል አይደል? እኔ እናንተ መሀላችን ጸብ የለም፣ አብረደነዋል። ስለዚህ አሁንም ተገናኝተን ደግሞ ከባድ ችግር እንዳይፈጠር ነው
አንዴ አሚሩን አንዴ ደግሞ ብሩክን ምናምን እየጠራኋቸው ያለሁት እንጂ እኔ አንተን ቀጥታ አግኝቼ አንተ ላይ የሆነ ነገር ማድረግ ከብዶኝ አይደል። በቃ እንድታውቅልኝ እንድትረዳ የምፈልገው ነገር ኦዲየንስም እንዲረዳ የምፈልገው ነገር ይሄንን ነው። እና ሌላው ነገር ደግሞ ከዚህ በኋላ ማለት ነው አንድ ሰው ሩታ አጠገብ እንዳላይ ስል በአካባቢዋ እኛ አለንላት፣ እኛ ወንድሞቿ አለንላት፣ እንበቃታለን። ከአብርሃም በኩል እየመጣችሁ እሷ ላይ የምትዝቱ እሷን የምትናገሩ እያንዳንዱን ነገር አይደለም መናገር ይቅርና እሷ ሰፈሩላ እንድትሄዱ አልፈቅድላችሁም። ከዚህ በኋላ ሰው መድብ ያለው እሷ ያለችበት ቦታ ሰው አቁም ያለው እያንዳንዱን ነገር የሚከታተልልኝ ሰው አለ። እዛ አካባቢ አንዳችሁ ትታዩና ያኔ የምወስደው እርምጃ ከፍተኛ ይሆናል ማለት ነው። አይደለም እንደዚህ ከባድ ነገር አድርጋችሁ ይቅርና ያኔ ያረኩትን የምታውቁት ይሆናል። በቃ ከዚህ በኋላ እኔ በጣም እየደከመኝ ነው ያለው። እስከዛሬ አውርተናል፣ ብዙ ንግግር ተነጋግረናል፣ ብዙ መጨቃጨቆችን አሳልፈናል። ነገር ግን አሁን ይበቃል። ገባችሁ አይደል? አሁን ላይ መሆን ያለበት ነገር ወደ ተግባር ነው ቀጥታ። እኔም ድጋሚ በወሬ እናንተም ጋር መምጣት አልፈልግም። ማንንምም በወሬ ማግኘት አልፈልግም። በቃ እስከዛሬ ታግሻለሁ። 1 አመት ሞላኝ። እኔ 1 አመት ሙሉ ታግሻለሁ። 1 አመት ሙሉ ግን ስታገስ አሁን ከ1 አመት በኋላ የማረገው ነገር ከባድ እንደሆነና ከፍተኛ ነገር ላረግ እንደሆነ እርግጠኛ ስለሆንኩኝ ነው ማለት ነው 1 አመት የታገስኩት። ነገር ግን 1 አመትን በመታገስ ውስጥም ኖቤልን ብዙ ነገር አስቆምኛለሁ። ኖቤልን ያስቆምኩትን ነገራት ከዛ 10 እጥፍ እኔ ማድረግ እችላለሁ ማለት ነው። እነዛን ነገራቶች ደግሞ አረጋለሁ፣ አሳያችኋለሁ፣ ማሳያችሁ ይሆናል። እያንዳንዱን ነገር የምታዩት ይሆናል ማለት ነው። አሚሩም ከዛ ጋር እየመጣ ነው፣ እየታየኝ ነው ያለውን ነገር ከሱ ጋር አወራለሁ። ዛሬ ግን የመጨረሻ ንግግሬ ነው የሚሆነው። ቀጣይ በድርጊት ነው የምመጣው። ያው መጥቷል፣ ደርሷል። እስኪ እናወራ። እሺ፣ እንዴት ነበር የጠራኸኝ? ሰው ደህና ነህ? አለሁ፣ እግዚአብሔር ይመስገን። ለምን ነበር የጠራኸኝ? ቆይ ተረጋጋ፣ ላናግርህ ነው አይደል የጠራኸው? ለምንድን ነው የጠራኸኝ ምናምን አይባልም። ተረጋጋ። ሁሌ እንደዚህ መሆን ምናምን አንተ ይኸውልህ እንደዚህ አይነት ባህሪ አያዋጣም። ገባ? እኔ ማለት ነው ካንተ ጋር መገናኘት ደርሶ መታየቱ ነው። እኔ የጠራህበት ምክንያት ብቻ እንድነግረኝ ነው የምፈልገው። ልትመክረኝ አትችልም። ይኸውልህ ማን ስለሆንክ ነው አንተ እኔን የምትመክረኝ? ካንተ ጋር እንዴት ተነጋግሮ መግባባት እንደሚቻል በጣም ከባድ ነው። አይምሮ አንተ ከኔ ተሽሎ ነው የምትመክረኝ? እሱም ሁሉም ነው የሚያውቀው። ከማን አእምሮ ማን የማን እንደሚሻል በደንብ የሚታወቅ ነገር ነው። ስማኝ፣ አንተም ባለበት ትክክል ልትመስል ትችላለህ። ቆይ አንዴ ለምን አሰማኝም? እኔ ይኸውልህ እኔ ካንተ ጋር የመገናኘት ሱስ ኖሮብኝ ወይ ደግሞ አንተን ማግኘት ፈልጌ አይደለም እዚህ ጋር እየጠራሁህ ያለሁት። ገባህ? አብርሃምን ቀጥታ ሄጄ ባገኘው የማይሆን ነገር ይፈጠራል። ስለምትፈራው ነው ማትሄደው? እሱን አሳያለሁ። ትፈራዋለህ እኮ ስለምትፈራው ወይ ደግሞ እዛች ጋር እውነታ ስለሌለ ብቻ ሄደህ እንደማትናገረው አውቃለሁ። ቆይ እኔ አሁን ያልገባኝ ነገር አንድ ጥያቄ ነው ልጠይቅህ የመጣሁት። እሺ አብርሃም ለምንድን ነው ሆስፒታል ሄደን እናስመርምር ስትለው አስመርምረን ውጤቱን የፈለክበት ሆስፒታል ሄደን ውጤቱን ማየት ትችላለህ ስትለው ማመን ያቃተው ለምንድን ነው? ይኸውልህ አንደኛ ነገር እንድታዳምጠኝ ደግሞ በደንብ የምፈልገው እዚህ ጋር አብርሃም እውነት ስላለው አብርሃም ጋር ትክክለኛ እውነት እሱ ጋር ስላለች እንዳላደረገው ስላመነ ይሄ ነገር ስህተት መሆኑ እሷ ድራማ እየሰራች መሆኑ ስላወቀ ብቻ እንጂ እርግጠኛ ነኝ አብርሃም ራሱ ላይ አእምሮ ላይ ጥርጣሬ ቢኖር እሱ ነበር አንጠልጥሎ ወስዶ ሐኪም ቤት የሚያስመረምራት። ይኸውልህ ስህተቱን እየነገርን ያለሁት አብርሃም ተሳስቶ ቢሆን ወይ ደግሞ የሆነ ነገር ፈጽሞ ቢሆን ኖሮ ባይዘው ከምታስበው በላይ ጠንቃቃ ነው። ሄዶ ያለውን ነገር በነገራችን ላይ ማለት ነው ማስደረግ እንደዚህ የሚያስብ ሰው አይደለም። ይቅርታ አድርግልኝና ተው እንደውም ይቅርታ አድርግልኝ። እሺ አስብለት። አንተ ለኔ ይቅርታ ሰው ስለሆንክ ማን ስለሆንክ ነው አይባልም። የሰው ልጅ ሰው ነው። ሰውማ ሰው ነህ፣ ሊከበር ይገባል። ግን የሰው አስተሳሰብ የለህም አንተ። ሲጀመር አንተም ጓደኞችህም የሰው አስተሳሰብ የላችሁ። ሰው ሆናችሁ ተፈጥራችሁ የእንስሳ አስተሳሰብ ያላችሁ ሰዎች ናችሁ። የምሬን ነው። እሺ በዚህ ልክ ልናገር የቻልኩት ለምን እንደሆነ ታውቃለህ። አይነት ወሬ እንድታወራ ፍቃድ የሰጠህ የለም። ገብቶሃል? ማን ስለሆንክ ነው ሲጀመር አንተም ፍቃድ ግን ያልጠየቁም። ይኸውልህ አሁን ማለት ነው አሁን የጠራሁህ ትላንትና ጠርተኸኝ ልታስጠነቅቀኝ ሞክረሃል አይደል?
ዛሬ ደግሞ ላስጠነቀቅ መሞከር ሳይሆን አስጠነቀቅኩ። ዛሬ ደግሞ እኔ ላስጠነቅቅህ ነው የመጣሁት። በምን ዙሪያ? አንተ ማን ስለሆንክ ነው እኔ ላስጠነቅቅህ የምትችለው? እኔ ብቻ ነኝ አንተ ማስጠንቀቅ የምችለው። ይኸውልህ ከዚህ በኋላ ማለት ነው ከዚህ በኋላ አንድ ነገር ልንገርህ። ቅድም ለኦዲየንሶች እየነገርኳቸው ነበር። ሩታ አካባቢ ባያችሁ ያስቀመጥኩት ሰው አለ። አንዳችሁም ባያችሁ እያንዳንዳችሁ ነው ማጠፋችሁ። በቃ በሮኬት ነው እንደምታጠፋን አንተ ስታስበው ማንም እንደሆናችሁ ያኔ ቃላቶች አንተን ወይን ቤት አይደለም። ይኸውልህ ከወይን ቤት የባሰ እንኳን ቢኖር ተንጠልጥሎ በቁጭ የምትልበት ፓርት ነበር። ይሄ ቃላቶች አጠፋቸዋለሁ ትላለህ እንዴ? አንተ ቀልድ ነው እንዴ ያስከው? እሺ እስኪ ማን ነው እኔ ላይ የሚያንጠለጥለው? እናያለን። አንተ ደግሞ እስቲ ወንድ ነህ እኛን አይደለም ማጥፋት አጠገባችን መተህ ዝምባችን ችግር የለውም። ይኸውልህ እኔ እኮ ሲጀመር ለእናንተ እንትን ማባከም ምናምን አይጠበቅብኝም። ገባህ? ሰው አለ ስርዓት የሚያስይዛችሁ ሰው ያስይዛችኋል። እኔ የማደርገውን ነገር አደርጋለሁ። ግን ይኸውልህ አንድ ነገር ልንገርህ። ይሄንን ነገር ሚስጥር ላደርገው ነበር ያሰብኩት፣ ግን አሁን ልናገረው። በቃ አንተም ኦዲየንስም ማወቁት ሩታ ወደ ውጭ ሀገር ልትሄድ ነው። ታዲያ እኔ ምን አገባኝ? አንተማ ምን ያገባሃል? አንተ ምንም የሚመለከት ጉዳይ የለም። ነገር ግን ይሄ አብርሃም የሚሉትን ልጅ ነገሩን እንዲያምን ልጁን እንዲያምን ከመሄዷ በፊት መመርመር ያለበትን እያንዳንዱን ምርመራ አርገው ልጁ የሱ እንደሆነ ተረጋግጦ እንድትሄድ ነው የምፈልገው። እኔ ቅድም እኮ ብያለሁ። በሰው ሀገር የሰው ልጅ ይዛ እንድትንከራተት ማሰብ አትችልም፣ ማዳመጥ አትችልም ያልኩህ ለዚህ ነው። ይኸውልህ መጀመሪያ ቆም ብለህ አስብ ያልኩህ ቅድም የነገርኩህን ነገር እንኳን ወደ ኋላ መለስ ብለህ ማሰብ መቻል አለብህ። አቡሽ ወንድሟ እኔን ትል አይደል? ትዘፍን አይደል? እየዘፈንክ ነው አሁንም። እኔ ቅድም ምን ብያለሁ? አብርሃም እውነታ ኖሯት ቢሆን ኖሮ እሱ ነበር ይዟት ሄዶ የሚያስመረምራት። ለምን አላረገም? ውሸታም ስለሆነ። ውሸታም ባይሆን ኖሮ ማለት ነው ይዟት ሄዶ እንትን ይል ነበር። ገባ? በውሸት እሱ ነው። አብርሃምም አንተም ሁላችሁም ሲጀመር ማለት ነው አብርሃም አካባቢ ያላችሁ ሰዎች አስመሳይና ውሸታም ነው። ቅድም ብያለሁ። አሁንም እያወራ ያለው ስለኛ ነው አይደል? እናንተም ማጠገብ ያላችሁት እንዳለ አስመሳይ ወረኛ ከአብርሃም የሚወጣ እማትወጡ አይነት ሰው ናችሁ። ስለዚህ አእምሯችሁን አስተካክሉና አብርሃም ለቋችኋል። እናንተም ራሳችሁን ችላችሁ መቆም ልመዱ። በቃ አትንሳፈፉ። እንደዚህ ያላችሁ መቆም ልመዱ። እንደዚህ አትንካኝ ነኝ። ችግር የለውም። እኔ አንተን ነካው አልነካው ምንም የሚጨምርልኝ የሚቀንስልኝ ነገር የለም። ስማኝ ግን በቃ ከዚህ በኋላ ዝባዝንኪ ወይ አንዳንድ ነገር ማውራት ምናምን አያስፈልግም። አሚሮ ለአንዴና ለመጨረሻ ጊዜ ነው የመጣው። ሩታ ውጭ ሀገር ከመሄዷ በፊት ልጁን ማመን አለበት። አይ የሚል ከሆነ እስከዛሬም ሩታዬ እዚህ አጠገቤ ስለነበረች የሆነ ነገር እንዳይደርስባት ብዬ ነው ዝም ያልኩት። እኔ ግን እግዚአብሔር ሩታ ላይ የሆነ ነገር ተንኮል ያስቡባታል ብዬ ነው ማንም ላይ ምንም ያላረኩት። እሷ ግን ውጭ ሀገር እግሯ ከረገጠ ቀን ጀምሮ አሳያችኋለሁ። እያንዳንድሽ የሚያምን ከሆነ አሁኑን ይመን። ያኔ ማለት ነው አልተረዳህም እንጂ ያኔ አንዳችሁን አልሰማም። እንደዚህ ብለህ አታውራ። እሱን አሳያለሁ። እያንዳንድህን ያኔ ማለት ነው እያንዳንድህን በየተራ አስበርክኬ ይቅርታ ሳስጠይቅህ እንደው ማለት ነው ምስክር ይሆናል። አሳያለሁ። ይኸውልህ ለአንድ ነገር ልንገርህ። እሱን ይኸውልህ ስለነገርከኝ ደግሞ እኔ ይበልጥ ካንተ በተሻለ መንገድ ተጠንቅቄ በደንብ አድርጌ እጠብቅሃለሁ። ያኔ አንተ በመጣበት እግረ ወይ ሽባው ነው ትመለሳለህ ወይ ሬሳው ነው ትመለሳለህ። ሰምተኛላ? ልጁን አምኗል እኮ ያመነው ሉሌን ነው። አዲስ ልጅ የተፈጠረ ነገር የለም። ድራማችሁን አቁሙ። በቃ ይኸውላችሁ ማስመርመር ይችላል እንዴ? ደደቦች ናችሁ እንዴ እናንተ? እንዴት አታስቡም? ማስመርመር ይችላል። ዘመኑ የቴክኖሎጂ ነው። በፊት ላይ ክራሽ አድርጋችሁ ነው እንዴ ያቆማችሁት? እንዴት ይሄንን ማሰብ ያቅታችኋል እንዴ? ዘመኑ የቴክኖሎጂ ነው። ገባ? ልጅ ከመወለዱ በፊት ሆድ ውስጥ መኖሩን ይታያል። ገባ? ይሄ በትንሽዬ ፋርማሲ በሚገዛ ነገር እኮ ነው ምርመራ ማወቅ የሚቻለው። ነገር ግን እሱን ስላላመነ ነው። ማሰብ ማገናዘብ ቢችል ኖሮ የቴክኖሎጂ ዘመን ነው ዘመኑ። ገባ? እቺ ትንሿን መመርመሪያ ራሱ ማመን ይችል ነበር ልጁ። የማመን ፍላጎት ስለሌለው ነው። ሐኪም ቤት ሄዳ ውጤት አምጥታለት ለፍታ አስበው ልጅ ይዛለች። ትንሽዬ ልጅ ይዛለች። ሆዷ ውስጥም ልጅ ይዛለች። እንደዛም ሆና ተንከራታ ለፍታ አምጥታለት ምን አይነት አስተሳሰብ ቢኖረው ነው? ኧረ እኔ በጣም ከበደኝ። በጣም ጎበዝ ነህ፣ ንግግር በጣም አዋቂ ነህ፣ በጣም ነው የምታወራው ምናምን ብዬ እንዳጨበጭብልህ ታሳዝነኛለህ። ወደ ኋላ መመለስ የማትችል ሰው ነህ።
አይምሮ እየሰራ እንዳልሆነ እርግጠኛ ነኝ። ምክንያቱም እየነገርኩ ነው፣ 10 ደጋግሜ ስነግረ ልታዳምጠኝ ይገባል። እንደ አዲስ ቴክኖሎጂ እንደረቀቀበት ሰው አትሁን፣ አያርገ ቴክኖሎጂ አውቃለሁ አትበል። ድሮ የሚመታው ቴፕ አለ አይደል? እንደዛ ወደ ኋላ እያጠነጠንክ ተመልሰህ አዳምጥ። እስቲ ቅድም ያልኩን ተመልሰህ አዳምጠው። ልልህ የፈለኩት ቀጥተኛ ነገር በቃ አብርሃም ይሄን ነገር አርጎ አይምሮ ቢያስብ አይምሮ ቢረዳ አይምሮ ይሄ ነገር አድርጋለሁ ብሎ ቢያምን ኖሮ ሄዶ ሲጀመር እኔ ነኝ ጥፋተኛ። ይኸውልህ አንድ ነገር ልንገርህ አይደል? እኔ ነኝ ጥፋተኛ። ማሰብ የማይችል ሰው ማገናዘብ እንደው የትልቅ ሰው ነው። ማሰብ ምንም ማስተሳሰብ የሌለውን ሰው ለንግግር መጥራቴ እኔ ነኝ ጥፋተኛ። ከዚህ በኋላ የምንገናኘው በድርጊት ነው ማለት ነው፣ እንደ ወንድ ልጅ በአክሽን። ከዚህ በኋላ እንደው ምንም እንዳትለኝ፣ ሂድልኝ፣ ወደዚህ ሂድልኝ። ገፍተኸኝ እንድሄድ አልፈልግም። እንደመጣሁት ተዝናንቼ መሄድ ነው የምፈልገው። ምክንያቱም አንተ ስትጠራኝ መመጣ ከማስቀየሜ በፊት ሂድልኝ። ምንም ልታስቀይመኝ አትችልም። ደግሜ ዛሬም ነገም እነግርህ